ሰላም ሰላም ቤተሰቦች እንዴት ናችሁ? ዛሬ እንኳን የሆነ ነገር ልነግራችሁ ነው የመጣሁት። ረጅም ጊዜ ትንሽ አሞኝ ነበር። አሁን ፋይናሊ ያው ሰዓቱ ደርሷል፣ ልታከም ነው። ቮካል ኮርድ አካባቢ ትሮት ላይ ነው ትንሽ አሞኛል። ከዚህ በኋላ ሜቢ ለአንድ ወር ምናምን ላልኖር እችላለሁ፣ ቪዲዮ ላልሰራ እችላለሁ። ሰርጀሪ ላደርግ ነው። ድምፄ እየተዘጋን እንደምታዩት። ሆስፒታል በሰሞኑን የዛሬ አንድ ወር አካባቢ ሄጄ ነበር፣ ቼክአፕ አድርጌያለሁ። በጣም አሪፍ ሆስፒታል ነው። አጋጣሚ የሄድኩት ኦአሲስ ይባላል። ኦአሲስ ኤንቲ ሴንተር። ሰርጀሪ ግዴታ መደረግ አለብኝ። ኤኒዌይስ አሁንም ከዚህ በፊትም ባሉት ዝም ብዬ የተወሰኑ ቪዲዮዎች ብጠፋም እንኳን አካውንቱ እንዲንቀሳቀስ ብዬ በምችለው ያህል እናንተን ሊያዝናኑ ልትወዱት የምትችሉት ብዬ ያሰብኳቸውን እኔም ወዳቸውን ካራክተሮች ተጠቅሜ የተወሰኑ ቪዲዮዎች አስቀምጫለሁ። ሰው እነዛን ለቃለሁ። በመሀል ግን እኔ አልኖርም የለውም ለማለት ለማሳወቅ ነው። ግን እስከዛሬ ላበረታታችሁ፣ ሞራል ለሰጣችሁኝ፣ አብራችሁ ላላችሁ ቤተሰቦቼ በጣም አመስገን እፈልጋለሁ። ቀጣይም ድጋፋችሁ አብሮ መሆን፣ ቪዲዮአችንን ማየት፣ ሪፖስት ማድረግ፣ አብራችሁ ፋንነታችሁን ብትቀጥሉ እና ስለምትቀጥሉም አመሰግናለሁ ከወዲሁ ለመናገር ነው። ቴንኪዩ። እግዚአብሔር ያክብርልኝ። ሰላም ያገናኘን።